አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ጠለብ ጠፍቶ መስራት ጥቅምና ጉዳቱ፣ በመጀመሪያ ጉዳቱን እናያለን፣ ከዛ ወደ ጥቅሞቹ እንሄዳለን ማለት ነው። ከጉዳቱ ስንጀምር የዛኑ ቀን ገና ከሰዎቹ ቤት ልንወጣ ካሰብንበት ቀን ጀምሮ የመንፈስ አለመረጋጋት እንዲሁም ደግሞ የጭንቀት ከወጣን በኋላ ደግሞ እነዛ የተላኩ ሹፌሮች ጥሩ ሰዎች ላይሆኑ ይችላሉ። የመደፈር አደጋ ሊደርስብን ይችላል። ወይም ደግሞ እኛ በማናውቀው መንገድ ስንሄድ የመኪና አደጋ ሊደርስብን ይችላል። ይህን ያጋጠመናል ማለት ነው። ብንታመም እዛ ከወጣን በኋላ ብንታመም ከፈለግነው ሐኪም ቤት ሄደን መታከም አንችልም። ምክንያቱም ህገ ወጥ ሆነ ማለት ነው። እየታመምነውን ብንታመም ሐኪም ቤት ሄደን ልንታከም አንችልም ማለት ነው። ብዙ ችግር አለው እንያዛለን ብለን ስለምናስብ ማለት ነው። ሁልጊዜ በፍርሃት ነው የምንኖረው። እስኪ ስንወጣ ኋላችንን እያየን ነው የምንሄደው ማለት ነው። ስቲል ብንለምድም ማለት ነው። አሁን መጡብን አሁን አልመጡብን እያልን ፖሊሶቹን ያው ሽሻጎት የልጆች ጨዋታ ነው የሚሆንብን ማለት ነው። እየተሸሸግን ነው የምንኖረው። ስራ ማጣት፣ ስራ አጥተን መቀመጥ። ስራ ስናጣ ብዙ ነገር እናጠፋለን፣ ጊዜያችንን እናጠፋለን፣ በሽተኛ እንሆናለን በመጨናነቅ። ከሀገር ለመውጣት ውሳኔ አለመወሰን። ምክንያቱም ያገኘነውን በየወሩ እንልካለን። ከዛ ለራሳችን የምንለው ነገር አንይዝም። ነገ ሰርተን እያልን ያው ስራ በማጣትም ስራ አግኝተንም ባገኘናትም ደግሞ ወደ ሀገር በመላክ ጊዜያችንን እዚሁ እንጨርሳለን ማለት ነው። ጤና ማጣት፣ በሽተኛ መሆን፣ ብዙ አመት በመስራት የወገብ በሽተኛ፣ የኮላሊት በሽተኛ መሆን። ቤተሰቦቻችንን ታመሙ ከነፍሳቸው ድረሱ ብንባል እንኳን ያንን ነገር አለማድረግ፣ እድሉን አለማግኘት። ምክንያቱም እኛ ህገ ወጥ ነን። በማንኛው ነገራችን ነው አገር ሄደን ቤተሰቦቻችንን ከነፍሳቸው ደርሰን እነሱን ማየት የምንችለው። ወደ ጥቅሙ ስንሄድ በጣም መጥፎ ሰዎች ከሆኑ ህይወታችንን ማትረፍ ብቻ ነው ጥቅሙ። ምንም ሌላ ጥቅም የለውም ማለት ነው። እና ጠለብ ያላችሁ እህቶቼ እንደው እኛ እዚህ ሆነን የምንጨነቀውን ጭንቀት ቢገባችሁ ደስ ይለኛል ማለት ነው። ይህን ያህል ብር እኮ ነው የምንሰራው ለምን ወጥታችሁ አሰሩም የሚሏችሁ ያኔ የጠቀሟችሁ እንዳይመስሏችሁ የጎዷችሁ ነው እንጂ ማለት ነው። ምክንያቱም ትንሽ ብር አግኝታችሁ በየወሩ የምታገኙት ይሻላል እንጂ እዚህ ወጥታችሁ የቤት ኪራይ አለ፣ የካህርባ አለ፣ ሀዛ ላይ መታመም አለ፣ ወጪ አለ፣ ብዙ ነገር ስላለው ኪሳራ ነው እንጂ ጥቅም የለውም ማለት ነው። ኢላ ጥሩ ሰዎች ካልሆኑ ነፍሳችሁን ለማዳን ብቻ ነው የሚያገለግለው ጠፍቶ መውጣት ማለት ነው። እና እንዳላበዛባችሁ ውዶችዬ፣ በሌላ እንገናኛለን ደግሞ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸር፣ ሰብስክራይብ፣ ኮሜንት አድርጉልኝ። ያው እኔ ትዝ የሚለኝ ከጨረስኩ በኋላ ነው። አበረታቱን ውዶችዬ ኢንሻአላህ።